እንደው የእህትነት ምክሬን እኔ ልምከራችሁ ካገዝታችሁ ለምታስቀምጡ እህቶቼ ማለት ነው። ምንም አይጠቅማችሁ ገዝቶ ማስቀመጡ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ቻናል ተከታታዮች እንደምን አላችሁ? እንግዲህ እቃ ይዤ ታዝዤ እቃ ላደርስ እየሄድኩ ነው። እቃው በገመል ሄዷል። እኔ ደግሞ ይኸው እንደምታዩት በባጃጅ ግማሽ መንገድ በባጃጅ ግማሽ መንገድ በእግር ማለት ነው የሚሄደው። አደራ ስላለችኝ ያው እዛው ሄደሽ አደራ ብላኛለች እና ሀርቡ ነው። ሀርቡ ሆኖ በፉልሃው መንገድ ነው የምንሄደው። እንግዲህ ፉልሃን በዛውማ ትንሽ ቀንጨብ አድርጌ ያሳያችኋለሁ። ሀርቡ ልጅ ታውቁታላችሁ ይሄን አካባቢ ኮምቦልቻዎች ምናልባት ፉልሃ ከመጣችሁ ታውቁታላችሁ። እና ምን ልላችሁ ፈልጌ ነው እቃ ገዝታችሁ ገጠር ላይ በተለይ ለምታስቀምጠው የዚህ ጋር ፉልሃ ይሄ ቤት ዳስ ሰዎች አሉ ከየሀገሩ መጥተው የሚታጠቡ ማለት ነው። እንዳውት እንደዚህ በእንትን ታጋዷል በሸራችን አንደኛው አንድ ሴት ና ስንት ብር ነበር ያለኝ ሰውየው ድና ብዙ ቦታ ሞከራ አልተሻለላትም። እዚህ መታ ተሻላት እና ይሄን ሸራ በስጦታ መልክ ገዛችላቸው ማለት ነው። ይሄ ዳስ እንደምታዩት ታጣቢዎቹ ናቸው። 7 ቀን 5 ቀን 3 ቀን ነው የሚሞቀው። ለማታውቁት ነው እንደ ሀርቦች እንኳን እኛ ያው ድሮ የሚያደግንበትም ስለሆነ ማለት ነው። ያው እንደምታውቁት ከተለያየ ሀገር ነው የመጡት። እነዚህ ቤቱ በክራይ ነው እንደ ክራይ ያለ እንዳልጋ ፍራሽ ማለት ነው። ያንን ያለለው ደግሞ እንደዚህ ሸራ ነገር ጋር አድርጎ እስከሚጨርስ አለ ማለት ነው። በቆርቆሮ ደግሞ ይሄ ምግብ ቤት ነው። ይሄ እንደምታውቁት ሻይ ቡና ይሸጥበታል፣ ምግብም አለ። ይሄን ይመስላል ፉልሃ ማለት ነው። እንግዲህ በፉልሃ ነው መንገዱ በፉልሃ እዚህ ድረስ በባጃጅ ነው የመጣሁት። እቃው ተቀድሞ ሄዷል። አሁን ወደ ገጠር መንገዳችን ገባ ማለት ነው። በጣም ነው አቀበት ትንሽ ያለው ከፉልሃው በላይ ሌላው እንኳን አግድበትና ወንዝ ምናምን ነው ያለው እና ግን ትንሽ ይከብዳል መንገዱ ማለት ነው። ግን አደራ ስላለችኝ እንደው ሄደሽ ስላለችኝ ያው መቼም ትረዱታላችሁ። ስደትን የቀመሰ እንደራሱ ስለሚመስለው ሁሉን ነገር ትረዳላችሁ። እና ሄጅ ያለው ቪዲዮ ግን አልሰራሁም። ለምን እንድሰራ ስላልፈለገች ነው። ማለት የተገዛውን እቃና ቤት ውስጥ ያለውን ለእሷ ያቀርጡትን ለእሷ ለራሷ ልኬላታለሁ። ቪዲዮ ኮልም ደውለን አውርተናል ማለት ነው። እና መንገዱ በጣም ለወንድሜ ጋር መሄድ ነው ያስፈራል። መንገድ ግን ለብቻ ለመሄድ ከዚህም ጫካ ነው እና አያችሁት። እኔ ያው አላውቀውም። ሰው እየጠየቅን እንሄድ ነው ተነግሮን እንሄድ ነው። እሷም ነግራኛል እንዲህ ነው መንገዱ ያው አያሳስትም። ቤቱ ዘመዱ ይታያል ቆርቆሮ ማለት ነው። እውነትን ስነግራችሁ ማለት ነው። በተለይ ገጠር ላይ የማትኖሩበት ከሆነ እቃ ሰብስባችሁ አታስቀምጡ ማለት ነው። ምንም አይጠቅም። ለእነሱ ራሱ ብር የወጣበት አይመስላቸውም። ምንም ደስተኛ አይሆኑም። የከተማው እንኳን ያውቀዋል ዋጋውንም እና ትንሽ ይሻላል የከተማው ማለት ነው። ገጠር ከገበረችው እና የገጠሩ ሰው በብር ራሱ የመጣ አይመስላቸውም ማለት ነው። እሷ ብቻ ቤተሰብ አይደለም የሁሉም ነው። እቃ ደግሞ እንደው ቢወደድም አዎ ውድ ነው። እኛ እስከንመጣ የእኛስ የዛሬ ዓመት የጠየቅነው እቃ ዳብል ሆኖ እናገኘዋለን። ግን ዳብል ሆኖ ብንገዛ ይሻላል። ይሰባበርባችኋል እንዳልሆነ ነው የሚሆንባችሁ። በተለይ እዛው የምትኖር ከሆነ አሁን ይሄ እስኪ በግምት ስንት ብር ወጥቶበት ተጫነ። አሁን ደግሞ መልሰውት ቤቱ ዘጋ አጥሩ ማለት ነው። እና ስንት ብር ወጥቶበት ተጭኖ ደግሞ ልጅቱ እዛ አትኖርም መቼም በእርግጠኝነት። አንደኛ መብራት የለም። ሁለተኛ ነገር ያው ያደገችበትም ቢሆንም አሁን ብዙ አይታለች መብራት ብዙ ነገር አይታለች። መቼም የሰው ልጅ ለለውጥ ነው የምንወጣው አይደለ? ልንለወጥ ነው። ያየነው ደግሞ ያምረናል። ከተማ ላይ ነው የምትኖረው። ሀርቡ ቢያንስ ሀርቡ ከተማ ልትኖር ትችላለች። እንደገና ይሄ እቃ ደግሞ ተጭኖ ሲመጣ አስባችሁታል? ግን ጥልጥልጥል ነው የሚለው። ሲጀመር እቃ ማስቀመጥ የኔን እቃ አሳያችኋለሁ። ቤት ሳይኖራችሁ የምትኖሩበት ቤት ከሌላችሁ ወይ ራሳችሁ ቤት ተዘርግቶ ምናምን የምትጠቀሙት ካልሆነ ወላሂ እቃ ምንም ጥቅም የለውም። ለምን እንደው 3 እጥፍ 4 እጥፍ አይሆንም። ቢያንስ ቁምሳጥን በ4 ተከፋይ ትገዙ ከሆነ በሰዓቱ ደግሞ በእናንተ በምትፈልጉ በሚመጡበት ሰዓት ለምን በ2 ተከፋች አይሆንም? ጽድት ብሎ ከመቆሸሹ አቧራው ማለት ነው ከመሰባበሩ አንዴ እዛ አንዴ እዚህ አሁን በግመል ሲወርድ ሲጫን በተለይ መኪና እንኳን አይገባበት አያስፈልግም።
እነሱ ራሱ ማለት ነው ያው ብሩን በሰጣቸው አይገዙትም ብላ ነው። እና ግማሹን እቃ ግን እሷ ያው ለቤተሰቦቿ ነው የገዛችው። እና ብዙ ጊዜ ብዙ ብዬ እየላኩ ብሩን አንድ ነገር የተደረገ ነገር የለም። እና ሰውም ሲመጣ ምናምን እንዳይቸገሩ ብላ ነው። እና ሄደሽ እዛው እንደኔ ሆነች ቤቱን የሚነጣጠፈውን አጣጥፌ ለቤተሰቦቿ የሚሆነውን የሚጠቀሙበትን ለእነሱ የሆነውን እቃ ሰጥቼ የእሷን የሆነውን ደግሞ አሽገን አስቀምጠን ነው የመጣሁት። እና ግን ቢሆንም አስፈላጊ አይደለም። እነሱ ዝም ብለው ሳያቸው ደስተኛ አይደሉም። በቃ ብሩ ሰጥታችኋቸው ቢያጠፉት የፈለጉትን ነገር ቢገዙበት ነው ደስ የሚላቸው። ይሄ ሰው ሲመጣ ያስነውራል፣ ይሄ እንደዚህ ነውር ነው ምናምን አይሉም ማለት ነው። እና ከቻላችሁ ብራችሁን ቁጥር አድርጋችሁ ሰው እቃ እገዛበታለሁ ያላችሁትን ብር ጠይቃ እያንዳንዱ ዋጋ መቼም ሚዲያ ላይ ይለቀቃል። ያን ብር ጠይቃችሁ ይዛችሁ መጣችሁ ልክ በቤታችሁ ሳትሄዱ ገና ማለት ነው በየሀገራችሁ አሁን ይሄ ኮምቦልቻ ከተማው ስትደርሱ እቃችሁን ስብስብ አድርጋችሁ መግዛት በአንድ ቀን ከስታችሁ በአንድ ቀን ታስጭኑታላችሁ ማለት ነው። ሀርቦችም ደግሞ የገባችሁ ግን ያው ገበያው የሀርቡና ኮምቦልቻ ቅዳሜ ነው። ከአሁን ላይ ቅዳሜ ሮብ ምናምን የለም። በቃ በማንኛቸውም ሰዓት ሁሉ ነገር ሱቅ ላይ ታገኛላችሁ። የትኛውም እንኳን ኮምቦልቻ ሀርቡ ላይ ማለት ነው። ስለዚህ በመጣችሁበት ሰዓት ብራችሁ ትንሽ ከተቀመጣችሁ ብሩ ይጠፋል። ባይጠፋ እንኳ ማለት ነው እውነት ለመናገር ስስታም ነው የምትሆኑት። በቃ ኑሮውን እያያችሁት ማለት ነው። ኧረ ይሄ የምፈጥረው ይሄ ይሆነኛል፣ ይሄ እኮ በቃ እንዲህ ከማድረግ ስለምትሉ ኑሮ ጋር ሳትግባቡ ገና እንደመጣችሁ ከሆነ ብር በጣም ስለምታዋጡ ማለት ነው ያኔ የምትፈልጉትን ነገር በቃ ያስፈልጋል የምትሉትን ማለት ሁሉንም መሰብሰብ አይደለም። እኔ ብዙ ነገር ተምሬያለሁ። አሁን እኔ በጣም ከሚያጠፉት ብር በቃ ቦርሳ ሲያደርግ የሚያመኝ ልጅ ነበር። ግን ያ ነገር መልሼ የፈሰሰ ውሃ እንደማይታፈሰው ሁሉ አሁን ቢቆጨኝም ቢያንገበግበኝም ቀን ባየሁ ወላሂ ነው የምላችሁ፣ ቀን ባየሁ ቁጥር ያቃጥለኛል። ማለት በጣም ነው የምትናደዱት። በራሳችሁ ብር በሽታ ነው የምትከሱት። እቃውን ባያችሁ ማስቀመጫ ራሱ ይገዳል። እና አሰብስቡት። ሲቀጥል ደግሞ ማለት ነው ለቤተሰብ የሚሆን እቃ ስትገዙ በቃ ትንሽ በቃ ይሄ መሰረታዊ የምንለው ነገር አለ የለም። ይሄ ዳብል ይቅርና ይሄ ደግሞ ለቅንጦት የሚገዛ ያቀር በተለይ ገጠር ላይ ላላችሁ ልጆች ማለት ነው። እኔ ስራዬ ነው፣ ግን ደግሞ ስራዬን ቢሆን ብሩ እንዴት እንደሚመጣ አውቀዋለሁ። እና ይሄን አድርጎ ይሄን ግዙ አላችሁ። ወላሂ እኔ ባገዙ ነው የምመርጠው። እኔም የርዝቄን ነው የምበላው። ግን ይሄ ያስፈልጋል የምትሏቸው ነገሮች ማለት ነው ዝም ብሎ መሰብሰብ ሳይሆን እከሌ ይሄን አርጓልና እኔም ይሄን ላድርግ ሳይሆን በቃ ይሄን ብገዛላችሁ ይሄ ያስፈልጋል የምትሉትን ነገር ብገዙላቸው አሪፍ ነው። ምግብም ከሆነ በቃ የለመዱትን ነገር የሚበላም ነገር ከሆነ ማለት ነው፣ አስቤዛም ከሆነ እንደዛው ማለት ነው እንጂ ብር አለንና ዝም ብለን መሰብሰቡ አይጠቅምም። በኋላ ተጸጽቱበታላችሁ ባረጋችሁት ነገር ማለት ነው። እና ውስጥ ከምትገቡ በገዛ ገንዘባችሁ ብራችሁን ተራራችሁ ያዙ። የብዙ ቤተሰብ ደግሞ ምን ያደርግ መንገድ ላይ ተጭኖ ሲሆን ደግሞ ይሄ ቀክዬን ነው ተሳውዲ መጣ ይሆናል። ሙሴት መሰብሰብ ነው ስራቸው። ወላሂ እንዴት እንደሚያናዱ እንዴት እንደሚሰማ ማለት ነው። በጣም ከባድ ነው። እዛ ሆነን ወላሂ ምንም አይመስለንም። ኢትዮጵያ ስንገባ ነው ሁሉ ነገር የሚገለጥልን። እና አሰብስቡላችኋለሁ። ሰርፕራይዝ ስታደርጉ ቤተሰቦቻችሁን ረመዳን እንደ ረመዳን መሆን ረመዳን ኢንሻአላህ በሰላም የምንቀበለው ያድርገን። ረመዳን ሰርፕራይዝ ስታደርጉ ትንሽ ነገር በቃ የሚያስፈልግ ነገር ይሄ ደግሞ ሰርፕራይዝ ስታደርጉ ደግሞ ይሄ ኦንላይን የሚሰሩት አለ፣ እሱን አትዘዙ። ከቻላችሁ ከቤተሰቦቻችሁ በቃ እህት ካላችሁ እህታችሁ ከምትባቡ ከሆነ ለእሷ ልካችሁላት የሚያስፈልግ ግዢላቸው። ወንድም ካላችሁ የምትባቡት ለወንድም ላክስት ልጅ እንደዚህ ምናምን እንጂ ማንኛውም ሰው ሰርፕራይዝ አታድርጉ ማለት ነው። አርጉልኝ ብላችሁ ብራችሁን አታክስሩ። አውቃለሁ አሁን እንዲህ እያልሽ ባለፈውም የሆነ ትችት ቀርቦብኛል። ለምን እንድትይ አንቺ እየሰራሽ አይደል? አዎ እኔ እየሰራሁ ነው። እኔ ግን
በባጃጅ እንኳን ሳልሄድ በእግር ትንሽ መንገድ ከሆነ በእግር እየሄድኩ ነው። ለምን ድካሟን ብሯ እንዴት እንደምትመጣ ስለማውቀው ማለት ነው። አንዲህ ነኝ ብዬ ማሟላቀቅ ምናምን አላውቅም። አሁን የሄድኩበት መንገድ ብታይ በጣም ከባድ ነው። አሁን ዛሬ እግሬ ስትራፖ ይዞታል ማለት ነው። ግን ደስተኛ ነኝ በቃ ያለችው ስለሆነ ደስ ብሎኛል። እና እኔም ብሆን ሰርፕራይዝ ባታስደርጉ ቢያንስ ለእኛ አሁን የምሰጡት ብር የሆነ አንድ እቃ ሁለት እቃ ይገዛላችኋል። እና ይሄን እላችኋለሁ። ላይክ ሰብስክራይብ እንዳይረሳ እያልኩኝ ሰላም አለይኩም። ተፈታ ምንድን ነው መቼ ቤታቸው